ዋሽ ወላሂ ላዝም ዋሽ። እሺ አሁን አላሳይህም ስላልክ አልዋሽም። ከአንድም ለምሳሌ አንድ ቦታ ያለው ማስረጃ ብቻ ሳይሆን ሁሉንም ሊያስረዳና ከአንድም ቀጥለ አንብቦ ነው እያልኩ ያለው ቀላል በሽታ ማለት ነው። ይሄም ስላልክ ላንዴ አንብቦ ምን ይላል እዚህ ጋር ያው አንብቦ ሾ ትንሽ ቶንተራን ናቲ ይሰማል። ምክንያቱም እነዚህ ልጆች ለምን እንደሚክር ታውቃላችሁ? ምክንያቱም የሚያስተምሯቸው ምንድነው? አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ነው የሚያስተምሯቸው ስላሴ። ያንን ትምህርት ወደንድም የሚያደርግ የሆነ ጥቅስ ነው። በነገራችን ላይ አንድ አምላክ አብ ወልድ መንፈስ ቅዱስ ሳይሆን አንድ አካል ብቻ ነው። አብ ብቻ ነው አንድ አምላክ ይላል መጽሐፍ ቅዱስ። መጽሐፉ የሚለው ሌላ፣ እነሱ የሚያስተምሯቸው ሌላ። ገብቶሻል አይደል? አብ ወልድ መንፈስ ቅዱስ አንድ አምላክ ሲሉ ከርመዋል አይደለ? ሙስሊሞች መጥተው አይ ይሄ ስህተት ነው አንድ አምላክ አብ ነው ብሎ ሲያሳያቸው ጊዜ ሌላ ታሪክ ላይ ይገባሉ። ሶስት አምላክን ከማምለክ ወጥቶ የምሬን ነው መጽሐፍ የሚናገረው አንድ አምላክ ብሎ አብን ያስቀምጣል። የአብርሃም የይስሐቅ የያዕቆብን አምላክ ይሏቸዋል። ይሄ ነው። እሺ ከላይ ክርስቲያን ነሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ከላይ አለሽ? ቆይ መጥቻለሁ። ጥያቄ ከኔ ጋር ጭረስና ሌሎችን ትጠይቃለህ። ለምሳሌ እዛ ስፍራ ከአንድም ቀጥሎ አንድ አብ አለ ይላል እንጂ አንድ አብ አምላክ ነው የሚል ስፍራ የለም። አንብቦ ከአንድም ቀጥለ ማለት ነው። አስረዳ፣ ለሁሉም አስረዳ። አንድ አብ አለ ይላል ግን አንድ ለምሳሌ አንተ የምትለው አንድ አምላክ አይደለም፣ አንድ አብ አለ። እሱ ማለት አንድ አምላክ ማለት አይደለም ይላል አንድ አምላክ አብ ነው እንዴ? የተኛው ስፍራ ሐዋራ ያልጻፈውን መጽሐፍ ከየት ይላል ትላለህ? አንድ ቦካ አንድን ቀጥለ ልስጥህና ደግሞ ማንተ መጽሐፍ አንብበው። እሺ እኔ ለሶስተኛ ጊዜ ከማወጣ አንተ እኔ ምዕራፍና ቁጥር ልስጥህና አንተ በራስህ አንብበው። አንድ አምላክ ይላል። አምላክ የሚል የለም እያለና ይሄ ሰውዬ አንደኛ ቆሮንቶስ አይደለም አንድ አብ አለ። አንተ አምላክ የሚለውና አብ የሚለውን ለይተህ ማወቅ አለበት። አንድ አብ አለ ነው የሚለው፣ አንድ አምላክ አይልም። አንድ አምላክ ይላል። ላሳየህ በቃ ያው አንተ ተከፈተውና አሳየን። ትልቁ ላይ ነህ። እሺ ለምን ከፍት አንድ ራሴ እንድታሳምን እኮ ነው የሚፈልገው በዚህ ሰዓት። ለምሳሌ እኔ እኮ ሊጠይቅ እኮ ነው የገባው። አንተን ሊያሳምን ሊጠይቅ ስለሆነ አንድ ራሴ አንብበና አሳምነው። ያጣኸኝ እኮ ሁሉንም ሰው እዚህ ውስጥ ያለው ብዙ ሰው አለ አይደል? እዚህ ጋር አንድ አብ አለ ይላል ግን አንድ አምላክ አብ አይልም። ማወቅ አለብህ አንተ። በቃ ላሳየሽ፣ ለሶስተኛ ጊዜ ላውጣልሽ። አሳይ። ከአንድም ቀጥለህ አንብበው። ጥቂት ጊዜ ማለት ነው ብዙ ነገር ትምህርት ተምረን እንወጣለን። አንተ ከአንድም ቀጥለህ አንብበና አስረዳው። ቃል በቃል ከአንድ ቀጥል። ለምንድን ነው አንተ ስድስት የምታመጣው? ከአንድም ቀጥለው ረጋ በል። ያው እሺ ያው ምን ይላል? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ ነው የሚለው። አምላክ የሚል የለም እያለ ነው የሰውዬ። አንድ አምላክ አብ አለ። ከአንድ ቀጥለው እኮ እሺ፣ አንድ አምላክ ቀጥለው ከአንድም ቀጥለው እሺ፣ ከአንድ ከዚህ ጀምሬ ከላይ ጀምሬ ላንብብልህ። አዎ እሺ። ለጣዖት ለመተዋት ስጋ ነው ሁላችን አለን። እውቀት ያስራ ፍቅር ሁሴን ከዛ ሙዝደሊፋ ሄዶ ማንም አንዳች እውቀት ቢሰማው ሊያውቅ እንደሚገባው ገና አላወቀም። ማንም ግን እግዚአብሔር አንድ አምላክ አብ አለን ይላል። ያው አንድ አብ አለ፣ አንድ አምላክ አይደለም። አንድ አብ አለ አምላክ እሱ አምላክ ይላል። ያው እሺ ቀጥለው። ለምን እና እዚህ የምትመጣው? እሺ ቀጥለው። አምስት ላይ ያለው ነው እንዴ? ያው ካና እስከ ሰባት አረም ሁሉ እኮ ይታሰቡ አይደል? አንድ አምላክ አብ አለን ይላል። ያው ወይ ተምከም አየሰማኝ አይደል? ይሄ ሁሉም ብቤ እስከ 6 ድረስ አንብቤ ድክም እስክል ድረስ እንዴ
ድምጼ ይዘኝ ለዛም ይሁላ ነበርኩኝ። አንተ እንዴት ነው እንደዚህ አትከባኝማ? አንድ አምላክ አብ አለን የሚለውን ቃል የለም እያለ ነበር። አንድ አምላክ አብ ነው ይላል መጽሐፍ ቅዱስ። ስላሴ ውሃ በላው ዛሬ ስላሴ ውሃ በላው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። አንድ አምላክ አብ የሚል ነው ያለው። አንድ አምላክ አብ አለን የሚል ነው ያለው። የስላሴ ማስትሬት ጃ መጥቷል። ኢብሮ አለ፣ ዛህር አለች፣ ዝውራ ዘደርሷል። እዚህ ትቀጥላላችሁ። ጃ ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ተሻለክ? እንዴት ነህ? ተሽሎኛል። አማን ነው አልሐምዱሊላህ። ሁላችሁንም ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥሉ አለው። እኔም ቀጥላለሁ። ኢብሮ ቀጥሉ። ሃይ መርሐባ። ይመስለኛል ልጁ እኮ አገባቡ ሲጀምር ያው እኛ ሙስሊም ስለሆነ እነሱ ክርስቲያን ስለሆኑ የግድ በቃ ሙስሊም ከሆነ መከራከር አለብኝ የሚል ሜንታሊቲ ይዘው ስለሚመጡ ብታሳያቸው ራሱ ለማመን ፈቃደኛ ሆኑ። አንዳንድ እንደነዚህ አይነት ሰዎች ማለት ነውና የመከራከር መንፈስ ይዞ ስለሚገባ ነው እንጂ ቃሉ ሳይኖር ቀርቶ አይደለም። እኔ የምልህ ናቲ ሰማለሁ። የለም ጥሩ ነው። ለምሳሌ እዚህ ጋር አብ አምላክ ቢሆንም ለማን ነው ስልጣን የሰጠው? በሱ በኢየሱስ እንድናምን ነው ወይ እንዳናምን ነው በመጽሐፍ ቅዱስ የተጻፈው? ምን ብለን እንድናምን ነው ስልጣን የሰጠው? በኢየሱስ እንድናምን፣ በአንዱ ልጅ እንድናምን፣ በኢየሱስ እንድናምን። ምን ብለን እንድናምን? በሱ ስም እንድናምን፣ ኢየሱስ ያድናል ብለን በኢየሱስ ስም እንድናምን፣ ኢየሱስን እንደተሰቀለ እንደሞታ ከሞትም እንደተነሳ እንድናውቅ በሱ እንድናምን አበሰጣው በልጁ እንድናምን ነው። ቆይ ገባኝ። አንዴት ተረጋጋሽ። አሁን ምን አለ መሰለህ፣ በጣም ለማውራት በጓጓህ ቁጥር ከፖይንት ትወጣለህ። አብ ኢየሱስ እንደሚሰቀል መኑ ብሏል? ቆይ አንተ ለምሳሌ መጽሐፍ ቅዱስ ማንበብ ትችላለህ አይደል? ይዛ ካለ ማለት ነው መጽሐፍ አንብቦ አይደለም ሾ ወላ ወት እየሰማኸኝ ነው? ናቲ ያ ምናልባት አጠገቡ ሰው ያለ ይመስለኛል። ሌሎች ክርስቲያኖች አላችሁ? ሌላ ክርስቲያን ኦኬ። ታብታብና ኮፒ ሊንክ እያደረጋችሁ ክርስቲያኖች አላችሁ? ሌላ ክርስቲያን ጸጥ ነው። ናቲ መጥቻለሁ። ሶሪ ቢዚ ሆኜ ነው፣ እየሰማሁኝ ነበር ግን ቢዚ ሆኜ ነው። እሺ አብ ኢየሱስ እንደሚሰቀል ምን በሉ ወይ? ኦኬ አንብበው መጽሐፍ ቅዱስ አንተ ወይ ሊያነባው ወይ አንተ አንብበው። አንተን ጠየቅኩህ እኔ። አብ ኢየሱስ እንደሚሰቀል እመኑ ብሏል ወይ? በሱ ኢማን ብሏል። በኢየሱስ ኢማን ብሏል። እንደሚሰቀል በተላከው በልጁ ኢማን ብሏል። እንደሚሰቀል ጥያቄ መልስልኝ። እንደሚሰቀል እመኑ ብሏል ወይ? ኦኬ ጥሩ ሁኔታ። ለምሳሌ አንተ ቀደም ብለህ በኢየሱስ ምሳሌ አልፈልግም። ኢየሱስ እንደሚሰቀል አብ እመኑ ብሏል ወይ? አሳልፎ አልሰጠም? እመኑ ብሏል ወይ? የኔ ጥያቄ ነው።
በሱ ይመን ብለዋል። መጽሐፍን ሊያነበው አንተ ማምጣ እንደሚሰቀል እመኑ ብሏል ወይ? መሰቀሉንም ተውና በልጁ የሚያምን የሚለው ቃል ለምንድን ነው? ወይ አንተ ልጠይቅ። ቆም አንዴ ሳትቀመጥ ቆም አውራኝ እንዴ። ይኸውልህ አንተ ስትዘረዝርልን እንደሚሰቀል ሞቶ እንደሚነሳ ምናምን ብለህ ዘረዘርክ። ካፍ ላይ ያነሳሁኝና አብ ኢየሱስ እንደሚሰቀል እመኑ ብሏል ወይ አልኩ። እንደሚሰቀል ኢመኑ ማለት ሳይሆን በልጁ ይመኑ፣ በኢየሱስ ኢመኑ ብሏል። በኢየሱስ ይመኑ ታዲያ ምን ብለን እንመን? መጽሐፍን ሊያነባ አንብቦ አንተ ራስህ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ቀጥላ አንብቦ አንተ ራስህ ሁሉም ይስም። ምን ብለን እንድናምን አብ የተናገረው ነው። ምን ብለን እንድናምን? ኦኬ ምን ብለን እንድናምን? በህይወት መኖር ትፈልጋለህ አይደል? አብ የተናገረው ነው። ኦኬ ህይወት ትፈልጋለህ አይደል? አይ ህይወት አግኝቻለሁ። ኦኬ አገኝታል አይደል? አሁንም እንዳላገኛክ ልንገራ። አላገኛም እሱን ተው። አሁን አብ የተናገረው አንተ እኮ በጣም ሲተወራ ሰምቻለሁ። ልንገራ አላገኛም። ገና ለማግኘት እኮ ዝግጁ መሆን አለበት። አላገኛም ልንገር። የለም እሱ እንዴ ይሄ ሰው ምን ሆኗል? ስለ ህይወት ጉዳይ አይደል እያወራን ያለ? እኔ እኮ ስለ ህይወት ጉዳይ አንተ እውነትን ብታወራ ሊዳመጥና ሊቀበል። ስለዚህ ህይወት አላገኛም። አንተ ገና ማግኘት አለበት እንጂ አላገኛም። ምንድን ነው የጠየቀው? እኔ ምንድን ነው የጠየቀው? እኔ አሁንም መጽሐፍ ቅዱስ ክፍል ልስጠና ንግግርን እንተው። መጽሐፍ ቅዱስ አንብባ አንተ ራስህ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እኔ የጠየቀው ጥያቄ ምንድን ነው? ምን ብዬ ነው የጠየቀው? ጥያቄ ምን አረር ጥያቄ ከመጽሐፍ ቅዱስ ሲሆን ነው። አንተ ከቁርአንም አምጥተህ ወይም የምናምንበት ስፍራ ቢታናብ ነው እንጂ ምን ሆኗል? ይሰው ተረጋጋ እንጂ። ለዚህ እኮ ነው የመከራከር መንፈስ ይዛችሁ ስትመጡ ከኛ ጋር አትግባቡ ምን ብለው። ለዚህ ነው እኔ እያልኩ ያለሁት በልጁ እንድናምን አብ ነው እንትን ስልጣን የሰጠውን አልክ። ምንድነው እንድናምንበት የነገረን አልክ። ኢትስ ኦኬ እሺ። አሁን መጽሐፍ ይላል እኔ አይደለም መጽሐፍ ነው ያለው። መጽሐፍ ነው እያለ አሁንም መጽሐፍ ነው እያለ ያለው። ተረጋጋ ነው ከፈለክ አንብበው። መጽሐፍ ነው እያለ ያለው እኔ አይደለም። አንተ ቃል አይደለም ሁሉ ምኑን የነካው ይሄን ሰውዬ ምንህን የነካህ? ተረጋጋ እንጂ አብ እንድናምን መንፈሱ ነው እንጂ የነካው ነገር ምንም አንዳች ነገር ምንም አልነካኝም። መንፈሱ ነው የነካኝ። አሁንም አዳምጠኝ። አብ በኢየሱስ እንድናምንበት ምን ብለን እንድናምንበት ከአብ የተናገረውን አውጣና አሳየኝ። ለምሳሌ ኦኬ አሳያለሁ። ተረጋጋና ሊያሳየው በልጁ እንድናምን አብ የነገረውን ሊያሳየው መጽሐፍ ቅዱስ ክፍል አንተ ራስህ ማንበብ ትችላለህ ወይ? ካልሆነ እኔ አነባለሁ። አንብቤ እንደውም ሊያስረዳ። እሺ አብ የተናገረውን አውጣና አሳየኝ። እሺ በልጁ ምን ብለን እንደምናምን አብ የተናገረውን አውጣና አሳየኝ። ቶሎ በል። ኦኬ ሰላዋት ያረጋችሁ ኮፒ ሊንክና ታብታ ችግር የለም። ሰውን ለሸኛና አስረዳለሁ። ተረጋጋ። 2 ደቂቃ ያው ግን አብ የተናገረውን ነው የምትሰጠኝ አይደል? አዎ አብ የተናገረውን ነው። በልጁ እንድናምን አብ የተሰጠውን ቃልን ብቻ ነው የሚያምጣው። እየሰማኝ ከሆነ በልጁ እመኑ ናለ አይደል እንድትለኝ ያረጋግጥ ፈለኩት። ምን እመኑ ብሏል። በልጁ እመኑ። በልጁ ወይ አለ ቶሎ በልሽ። አብ የተናገረበትን ነው የምፈልገው። ቶሎ በል። 1 ኦኬ አብ የተናገረውን ልንገረው። ሊያነባ ሁላችሁም አዳምጡ አሁን ማለት ነው። መጥቼ ያለው በታችም ያላችሁ መዳን ዛሬ ነው። ሌላ ቀን የለም። እኔ ጋር እንደዚህ አይነት ሊያነበው አታስወጣ። ሊያነበው ኦኬ እግዚአብሔር ምን ላይ ነው የምትናምጥ? ዮሐንስ ወንጌል ምዕራፍ ሲሙላችሁ ዮሐንስ ወንጌል ልንገረው። አብ የተናገረውን እኮ ነው ልጁን እንደላካ ወይም በሱ እንድናምን የተሰጣ መጽሐፍ አብ የተናገረውን ነው የምፈልገው። ኦኬ እኮ አብ የተናገረውን ነው። ሲማ ቀደም ብላ ለምንድን ነው አንተ የምታወራው? እሺ ቀጥል። ዮሐንስ ለማሳመን ለምትፈልገው ስማ። ዮሐንስ ወንጌል ምዕራፍ 3 ቁጥር 19
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድየውን ልጅ እስኪሰጥ ድረስ ዓለሙን ወዷል ማለት ምን አይነት ቃል ነው? እሱም ብቻ መልስ። ማን ነው ይሄን እየተናገረ ያለው? አብ አምጣና ቆይ ዮሐንስ ወንጌል ምዕራፍ 13 ምዕራፍ 3 ቁጥር 11 ነው ያልከኝ አይደል? 16 አንብቦ አንተ ራስህ። ምንም ችግር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል አይደል? በማን እንድናምን? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ብሎ እያወራ ያለው ማን ነው? የኮሜንት ላይ ጥፍልኝ። አሁን መጣል ጥሩ መጣል። እግዚአብሔር ለምሳሌ አብ የተሰጠው በማን እንድናምን ነው? በልጁ እንድናምን ነው ወይም አብ ያድናል ነው ያለው? ሰው ጤናው መሰለኝ። የኔ ወንድም ተረጋጋ እንጂ ታይቆ ጤናል። አንተ ውሸትን ለማሳመን ስለሆንኩ እኮ ነው እንደዚህ አይነት ስድብ የምታመጣው። ለምንድን ነው የምትሰደው? መጽሐፍ ቅዱስ መስደብ ምናምን የሚለውን ነገር መቼም ቢሆን አንተ እንኳን የፈለከውን ብታወራ እኔ አልሰድብም። ለምን መጽሐፍ አይፈቅድም። እኔ ልሰድብህ እኮ አይደለም ማለት አልረጋጋ ነው። አንተ እኮ እውነተኛ አምላክ የምታውቅ ቢሆን እኮ አትሰደብም። አይፈቀድም እኮ አልረጋጋ ስላልክ ነው ከቅድም ጀምሬ ተረጋጋ እያልኩ ነው። አሰማም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ብሎ እየተናገረ ያለው አብ ነው። ስሙ በደንብ ስሙ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ብሎ እየተናገረ ያለው ማን ነው? ለመጨረሻ ጊዜ which one is small how many ቆይ listen wait ተረጋጋ። እኔ ሰው እየረበሻ ስለሆነ ውሸት ሊያወራ ስለሚችል ተረጋጋና እመጣለሁ። ቆይ እመጣለሁ። እየመጣ ሐሳብን በአንድ ቦታ አስቀምጬ ልናገርና መልስን ልመለሰው የምጠይቀው ነው። 6 7 1 ነህ? ኦኬ አሁን ጠይቀው። እሺ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ብሎ እየተናገረ ያለው አብ ነው ወይንስ ዮሐንስ? ዮሐንስ አይደለም። ለምሳሌ አንድያውን ያለው አንድያውን ልጅ ያለው ይኸውልህ ስማ፣ ጥያቄን ድገመው። ልድገምልሽ። አሁንም ሳታቅ ነው ሳሰማኝ ነው እያወራ ያለው ማለት ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ብሎ እያወራ ያለው ማን ነው? መጽሐፍ ነው ያለው። ዮሐንስ ነው ያለው። ለምሳሌ እግዚአብሔር መጽሐፍ ነው እያለ ያለው ተናጋሪው ማን ነው? ተናጋሪ ለምሳሌ አንድያውን ልጅ እስኪሰጥ ድረስ የሚለው ቃል ነው እንጂ ዮሐንስ ተናግሯል። ወደ ዮሐንስ ከሆነ ዮሐንስ አይደለም መጽሐፍ ነው እያለ ያለው። በዚህ ስራ ማን ነው ተናጋሪው? ይኸውልህ የላከው አብ ነው፣ የተላከው ኢየሱስ ነው። በሱ እንድናምን ነው። ተናጋሪው ማን ነው? ቃል ነው። እዚህ መጽሐፍ ቅዱስ ነው። ተናጋሪ አትበል አንተ። ለምሳሌ ሰውን ሲተቱ ስለማስገባት ስለፈለግ የት እንደሆነ መጽሐፍ ነው እያለ ያለው ተናጋሪውን ተው። መጽሐፍ ቅዱስ ቃል እዚህ ቅድም አብ ነው ስትል ነበር። ሰው አንድ ነገር ልንገርህ፣ እኔ እዚህ ስራ ውስጥ እያለሁኝ አንተ የምትለውን ቃል ሞሮቨር መስማት ስላላዳመኩኝ ነው እንጂ ሊሳሳት ይችላልው ብያለሁ። ሳታዳምጥ ነው የምታወራው ማለት እኮ ነው። ኦኬ አሁን መጥቻለሁ። በትክክል አውራ። መጽሐፍ ቅዱስ ነው እያለ ያለው። በልጁ እንድናምን ያለው መጽሐፍ ነው። አዎ ኦኬ። ቅድም ምን አልክ መሰለህ? በአንድያ ልጁ በኢየሱስ እንድናምን አረ ወንድሜ ስማኝ። በአንድያ ልጁ በኢየሱስ እንድናምን የነገረን ያዘዘን አብ ነው አልክ እኮ። ምን ብለን እንድናምን አልኩ? እንደተሰቀለ እንደሞተ እንደዳነ ምናምን ብለህ ቅድም ዘረዘርክ መጀመሪያ አካባቢ። እዛ ስፍራ አትሂድ። እዚህ መጽሐፍ የሚለውን ብቻ አውራ። ተረጋጋ። ስማ፣ እዚህ መጽሐፍ የሚለውን ብቻ አውራ። ተረጋጋ እንዴ። አይደለም እዚህ መጽሐፍ የሚለውን መጽሐፍ ቅዱስ ሲፍራሲታ ስትል እኮ ሰጥቻለሁ አይደል? እዚህ መጽሐፍ የሚለውን ብቻ አውራ። እሺ ተረጋጋ። አብ በኢየሱስ ምን ብለን እንድናምን ነው ያዘዘን አልኩ።
አይደል እንዴ? መጽሐፍ እዚህ ምንድነው እያለ ያለው? አንተ ለምንድን ነው ማትረዳው? እዚህ ምንድነው እያለ ያለው? በልጁ የሚያምን ቃል ምንድነው? ወይ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ ምን ብለን እንመን? ለምሳሌ እንዳይጠፋ የሚለው ቃል በማን እንድናምን ነው? እሱን ብቻ መልሰው። በማን እንድናምን ነው? ልጅ ማን ነው? ልጅ ማን ነው? በማን እንድናምን ነው ቃል እየተናገረ ያለው? መጀመሪያ ይሄ ንግግር የአብ ንግግር ነው ብለህ ነበር ቅድም። ተሳስተህ ነው አይደለም? አንተ ለምሳሌ ሰውን እኮ ውሸት አንተ በውሸት ሰውን ስለምታሳምን ይኸውልህ፣ ሰውን ስለምታሳምን ወይ ይኸውልህ፣ ወንድሜ እኔ የምለውን ብቻ አንተም የምትለውን ሰማለሁ። እኔ የምለውን እዚህ መጽሐፍ የምለውን ብቻ አውራ። አይደለም እዚህ መጽሐፍ የምለውን ብቻ አውራ። እኔ ከመጽሐፍ ውጪ ሌላ የምታወራው ነገር አልሰማም። መጽሐፍ በማን እንድናምን ነው ወይስ አልተሳሳትኩም? አንተ ለምንድን ነው? ቆይ አንተ በውሸት ሰውን አታስተምር ወንድሜ። ይወዝ ዛሬ ነው እኮ ማዳን ዛሬ ነው። ሌላ ቃል የለም። ተሳስተህ ነው ወይስ አልተሳሳትክም? ወንድሜ እሱን ያለፈውን ጥያቄ አይደለም እየጠየቅኩ ያለሁት። ሰው ልጅ እኮ ይሳሳታል። እዚህ የሚለውን ስማ። ቆይ አንተ ለምሳሌ ማማር አይደለም የምትፈልገው? ቅድም ይሄን ንግግር የተናገረው አብ ነው ብለህ ነበር። ተሳስቼ ነው በላ እንዴ? ወይንስ አልተሳሳትክም? ለምንድን ነው እዚህ መጽሐፍ የሚለውን ብቻ ስማ። አንተ ቀደም ብለህ ሰውን ልታሳስት አትሞክር። ሰውን ገደል ልታሳስት አታስገባው። ይሄ ድርቅናህን ሰብሬ ካልጣልኩትም አለቅህም። ቅድም አብ ነው ይሄን የተናገረው ብለህ ነበር። የላካ ማን ነው? ቆይ ኦኬ ማታል። እሺ ልጁን የላካ ማን ነው? ልጁን የላከው ለምንድን ነው የምትስቀው? ልጁን የላካ ማን ነው? እኔ የላከው አብ ነው። እሱ አብ ነው አይደል? ኦኬ ማታል። አብ ነው አይደል የላከው? ኦኬ አብ ነው አይደል የላከው? ምን ብለን እንድናምን ነው ያዘዘን? መልስልኝ ቶሎ። ኦኬ ስማ፣ እኔ ሊያነብና ሊያስረዳው። እኔ በአፍ አላወራም፣ እንደንተ በአፍ አላወራም። ለምሳሌ አይመቸኝም። በቃል ነው እንጂ በአፍ የሚባለው ንግግር ትርጉምም አይሰጥም። ስለዚህ በመጽሐፍ እንሂድ። ኦኬ ለምሳሌ እሱን ብቻ ማታምን ከሆነ እዚህ ጋር የሚለውን ሊያስረዳና ተረጋጋ። አትጠይቀኝ። በኋላ ያንተን ማለት እስከሚሰማ ድረስ አትጠይቀኝ። ስማ ቀደም ብለን ምን ብለን እንድናምን ነው? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ። ስማ ቀደም ብለን እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዷል። ለምሳሌ ስማ፣ ለምንድን ነው አንተ እንደ ወጥ የምትሆነው? ስማ ቀደም ብለን ተበሳጨ። በቃ እሺ ነው እውነት እኮ ያበሳጫል። ይብሮ እንትን አለ ተንዛዛ እና ሳጠረው አይሻልም? ሌሎችም ክርስቲያኖች ሊቀጥሉ። ኦኬ ናቲ ቆይ አንዴ ተረጋጋ። ምንድነው እያልከን ያለከው ናቲ? አይደለም ለምሳሌ እዚህ ጋር አብ የሰጠው በልጁ እንድናምን ነው። ለምንድን ነው እናንተ ማለት? እሺ ገባኝ። አሁን ቆይ ገባኝ። አብ የሰጠን በልጁ እንድናምን ነው። አዎ እሺ ምን ብለን እንመን? ኦኬ አንተ ቅድም ለምሳሌ የጠየቀው ጥያቄ ኖ አይ ምሳሌ ምናምን ሳይሆን ምን ብለን እንመን? እሺ እመኑ አልከን። እሺ ልናምን ነው ተዘጋጀን። ምን ብለን እንመን? ኦኬ ኢየሱስ አዳኝ መሆንን በአቢ መስክረህ በልቢ አምነህ። እሺ ኢየሱስ አዳኝ እንደሆነ እንመን። እሺ ከምንድን ነው የሚያድነን? ከሞት የምን ሞት? ከዘላለማዊ ሕይወት ሞት። የዘላለማዊ ሕይወት ሞት ከየት መጣ? ከየት መጣ? እዚህ መጽሐፍ ይላል እኮ። አይ ከየት መጣ? ከየት እንደመጣ ንገረና። ከየት እንደመጣ ንገረኝ። ከዘላለም ሞት እንደማመጥ። አሁን ኢየሱስ ክርስቶስ ከዘላለም ሞት ሊያድነኝ ከሆነ መጀመሪያ እኔ የዘላለም ሞት ተጠቂ ወይ ደግሞ ታማሚ መሆን አለብኝና የምን ዘላለም ሞት ነው? ከየት የመጣ የዘላለም ሞት ነው? እሱን ነገር ኦኬ። እዚህ መጽሐፍ ምንድነው እያለ ያለው? የማያምን ማለት ምን ማለት ነው? ኖ እሱን አይደለም ያልኩ። መጀመሪያ የዘላለም ሞቱን ንገረን ከየት እንደመጣ። ኦኬ የዘላለም ሞት
እዚህ ጋር ምንድነው የሚለው? ኖ እሱኛው እንዳንበትን ነው እኮ ገባኝ። እሱ ምናምን ኖ ቆይ ኧረ ተረጋጋ። የዘላለም ሞት ከየት ነው የመጣው? ንገረን፣ ከየት እንደመጣ ንገረን። የዘላለም ሞት ለማያምን ሰው ምን ለማያምን? ኢየሱስን ለማያምን ሰው እኮ ምን ለምን የዘላለም ሞት አለ፣ የዘላለም ፍርድ አለ እኮ ገባኝ። ለማያምን ሰው የዘላለም ሞት አለ፣ የዘላለም ፍርድ አለ እኮ ኢየሱስን ፍርድ አለ። ቆይ እኮ ኢየሱስን መጀመሪያ ማመን ለምንድን ነው ያስፈልጋል? ለመዳን። ከምንድነው ከእሳት ፍርድ። የምን እሳት ፍርድ? ከየት መጣ የእሳቱ ፍርድ? ኢየሱስን ለማያምን እዚህ ይላል መጽሐፍ ይፈረድ እኮ መጀመሪያ አይደለም ኢየሱስን ማኑ የተባለው። ቆይ አይደለም ራስህ ስማ ራስህ መጀመሪያ ምን አልከኝ መሰለ? በኢየሱስ እመኑ ተባለን አልክ። እሺ እንመን አልኩክ። ለምንድነው የምናምነው ስልክ እንድትድኑ አልከኝ። ከምንድነው ስልክ ከዘላለም ሞት አልከኝ። የዘላለም ሞት አንተ የማዳን ከመጽሐፍ ለምሳሌ ከቁርአን የማዳን ቀን ዛሬ ነው የሚል ስፍራ ወይም በሱ መጀመሪያ ከምን እንደምንገረና ከመጀመሪያ ምንድነው መጀመሪያ እኮ በሽታችንን ንገረን። አሁን አንተ ከዘላለማዊ ህይወት ሞት እኮ የዘላለማዊ ህይወት ሞት ከየት መጣ ነው እኮ ምልክ ከየት መጣ? ለማያምን ይላል። ለማያምን ማለት ምን ማለት ነው? አይደለም አለማመንማ፣ ማመንና አለማመንማ ለበሽታችን መድኃኒት እንዲሆን ነው አይደለ? መጀመሪያ ለበሽታችን አይደለም። በኢየሱስ የምናምነው ቆይ በኢየሱስ የምናምነው የዘላለም ሞት ስለተፈረደብን ነው አይደለ? የዘላለም ህይወት ለማግኘት ነው እንጂ ኢየሱስን የምናምነው ከበሽታ ለመዳን አይደለም። ኦኬ የዘላለም ህይወት መጀመሪያ የለንም ማለት ነው? የለም ለማያምን የለም እዚህ መጽሐፍ ይላል። ኦኬ እሺ ስለዚህ አንድ የሰው ልጅ የዘላለም ህይወት ኖሮት ነው የሚፈጠረው ወይስ የዘላለም ሟች ሆኖ ነው የሚፈጠረው? መጀመሪያ ሲፈጠር ኢየሱስን ሳይቀበል ለምሳሌ አንድ ሰው ኢየሱስን ካልተቀበለ የዘላለም ሞት አለ እኮ። የዘላለም ሞቱ ከየት መጣ እኮ ነው። አሁን ከየት እንደመጣ ልትነግረኝ አልቻልክም። እዚህ መጽሐፍ ይላል ለማያምን የሚለው ቃል ለምንድን ነው እኮ ገባኝ። ማመኑ ለምን አስፈለገ እኮ ነው ያልኩ መጀመሪያ። ለመዳን ከምንድነው ቆይ አንተ ለምሳሌ በስጋ ያለበት ሰዓትና የመንፈስ ሞትና የስጋ ሞት አለ አይደል? እሺ ለምሳሌ አንድ ሰው ሁሉም ሰው ይሞታል። ቆይ ቀለል እናድርገው አይደለም እየተንዛዛ ስለሆነ ኢየሱስ ክርስቶስ ለአንተ ኃጢአት ተሰቅሎ ሞቷል። ምንድን ያልከኝ? ኢየሱስ ክርስቶስ ለአንተ ኃጢአት ተሰቅሎ ሞቷል። ክርስቶስን ሰቅሎ የገደሉት ትክክል ናቸው? ትክክል አይደሉም? ኢየሱስ ራሱ ምንድን ያለው ስለነሱ? ኢየሱስን ሰቅለው መግደላቸው ትክክል ናቸው ወይስ ትክክል አይደሉም? እነሱ እኮ የነሱ ለምሳሌ ለምንድን ነው እሱን ቃል ያመጣክ አንተ? ኢየሱስ ክርስቶስን ሰቅለው መግደላቸው ትክክል ነው ወይስ ትክክል አይደለም? ኢየሱስ እኮ መስቀል እኮ እኛን ለመዳን ስለሆነ እሱ የተሰቀለው ዓላማው የኛን ኃጢአት ለመጨረስ ስለሆነ እሱ ገብቶኛል። እኔ ጥያቄ ኢየሱስ ክርስቶስን ሰቅለው የገደሉት ሰዎች ትክክል ናቸው? ትክክል አይደሉም? ትክክል አይደለም። ኦኬ ትክክል የሚሆኑት ምን ቢያረጉት ነበረ? ባይሰቅሉት፣ ባይገሉት፣ ቢያምኑ የዛን ጊዜ ኢየሱስ ኖ ማመናቸውን አለማመናቸው ላይ አይደለም የጠየቁት፣ መግደሉ ላይ ነው የጠየቁት። እመጣለሁ። እሺ ሌሎች ክርስቲያኖች ካላችሁ ግቡ፣ ታብታቡን 1 ሚሊዮን አስገቡ፣ ኮፒ ሊንክ ማድረጉ። ክርስቲያኖች ካሉ አድሚን አስገቡ። ይብሮ ቀጥሉ። ስለተንዛዛ ነው ጣልቅ የገቡት። በጣም አንዛዛ ክሪቲካል የሆነ ጥያቄ ኮንሳው ተገቢ ነገር ነው። ግን አሁን ለምሳሌ ምን እስኪ አሁን አንድ ጥያቄ ወይስ ተተው ነበር እንደ ማርያም ናቲ አለ ናቲ በጣም እኮ የሚገርም እኮ ነው ወላሂ።
እናንተ ለመዳን ብላችሁ አሁን ለምሳሌ እኛ ሰላትን ሰግዳለን፣ ይሄ የታዘዝነው ነው። ኢባዳዎች ወይም ደግሞ የአምልኮ ስርዓቶችን በሙሉ እናደርጋለን። ይሄ ለምንድነው? ለአምላክ መታዘዛችን ታዛዥነታችንን ነው። በዚህ ውስጥ ደግሞ በመታዘዛችን አምላክ አላህን በመታዘዛችን የዘላለም ሕይወት የምናገኝበትን ገነትን ያወርሰናል። አንተን አንድ ጥያቄ ልጠይቀው። አትጠይቀኝ። አንተ ለመዳን ስትል ኢየሱስን ካሰቀሉ ሰዎች ከገረፉ ከፈነከቱ ሰዎች ጋር አብረህ ተፈነክተው ትገለው ነበር ወይንስ እንደ ማርያም ትተው ነበር? እኔ ኢየሱስን ለምሳሌ እኔ ዘለው ማአነ እኮ እየጠየቅኩ ያለሁት አሁን ለምሳሌ የምጠይቀውን ጥያቄ አንተ ውሸት እኮ ለማሳመን ሲቶን ይኸውልህ ለውሸት ሲቶን ለምሳሌ ስለማታመን የሚሰድበት ስፍራ ለምሳሌ እስቲ አንተ እውነተኛ ቃል አምጥተህ በቁርአን